ብዙ ሰው ከቤቱም አስበልጦ ሰፈሩን ይወዳል። የፈለገውን ካሳ ብትከፍለውም ሰፈሩን አይለቅም። ነገር ግን በስራ፣ በትምህርት፣ በትዳር፣ በገበያ ፍለጋ፣ በተለያዩ የኑሮ ሂደቶች ሰው ሰፈሩን ይለቃል እና አሁን የፍሊንትስቶን ዛላ ሳይቶች ላይ ተመሳሳይ እሴት ያላቸው ሰዎች፣ ተመሳሳይ የሰፈር ፍቅር ያላቸው ሰዎች በዚህ መልካም አጋጣሚ ይሰባሰቡና ጠንክረው በመደራጀት ከ15 እስከ 25 መኖሪያ ቤቶች ባሏቸው ከ4 ፎቅ እስከ 7 ፎቅ ከፍታ ባላቸው ህንፃዎቻችን ላይ ደንበኛ ማህበረተኛ ሆነው እኛን ጠንክረው ተቆጣጥረው አሰርተው በአጭር ጊዜ ቤታቸውን በእጃቸው ሰፈራቸውን በማህበራቸው እጅ ያስገባሉ እና በስተመጨረሻም አሁን ከተሞች በያዙት አካሄድ ከሆነ የመሰረተ ልማት ፍላጎት፣ እነዚህ የጋራ ፓርኮች፣ ውብ የሆኑ መንገዶች፣ ሰፈሮች በአቅራቢያቸው ስለሚገኙ ከዋና መንገድ ገባ ብለው በሚኖሩባቸው ሰፈሮች ውስጥ በአነስተኛ ህንፃዎች ላይ እየኖሩ ቀድሞ በአጥር ግቢ ውስጥ በግዙፍ ፕሮጀክቶች ውስጥ ለብቻቸው ይጠቀሙባቸው የነበሩትን የጋራ መጠቀሚያዎች ከሌላው ማህበረሰብ ጋር እየተጋሩ መልካም ኑሯቸውን ይመራሉ። በርካታ አባላት ያሏቸው ማህበራትንም እኛ በድርጅታችን አይተናል። አነስተኛ አባላት ያሏቸው ማህበራትንም አይተናል። ሁለቱን ስናወዳድር በስራ አፈጻጸሙም ሆነ ለማህበሩ አጠቃላይ ጥቅም እና ለማህበሩ አባላት አጠቃላይ ጥቅም የተሻለ ስራ ሲሰሩ ያገኘናቸው አነስተኛ አባላት ያሏቸው ማህበራት ናቸው። ስለዚህ ይሄ ናቹራሊ የሚመጣው በጋራ እንደ አንድ ሰው ለመቆም የማህበሩ አባላት በርካታ አለመሆናቸው ወይንም ከመጠን በጣም ብዙ አለመሆናቸው ሲያግዛቸው ይስተዋላል። ስለዚህ ከዛ አንፃር አነስተኛ ቁጥር ያላቸው ማህበራት በአነስተኛ ህንፃዎች ላይ አሁን እኛ ልንገነባቸው ባሰብናቸው ህንፃዎች ላይ መስረታቸው በግንባታ ወቅት ብቻ ሳይሆን ከግንባታው በኋላ የማህበራቱን ጥቅም የማህበር አባላቱን ጥቅም የሚያስጠብቁ ጠንካራ ማህበራትን ይፈጥራሉ ብለን እናምናለን። አሁን በመሀል ከተማ እና በአዲስ አበባ ከተማ ውስጥ የምናስባቸው መለስተኛ ፕሮጀክቶች ከዚህ በጣም በእጅጉ ያነሱ ግን የተለያየ ቦታ የሚሰሩ ናቸው። እዚህ ያለን የግንባታ አፈጻጸም እንደምታዩት በጣም ጥሩ ነው። ትንሾቹን ፕሮጀክቶች ደግሞ በጣም ከዚህ በተሻለ የስራ ሂደትና ከደንበኞች ማህበራት ጋር በመግባባት በጣም በአጭር ጊዜ ሰርተን ለማስረከብ በጣም ጥሩ ሁኔታ ላይ ነው ያለነው። አሁን ልንሰራ ያሰብናቸው አነስ ያሉ ፕሮጀክቶች በጠቅላላው እስከ 25 አባወራ ያላቸው የህንፃ ቁመታቸውም 4፣ 5 ፋቢል 6 የሚደርሱ ስራዎች ናቸው። እነኚህ ስራዎች ለግንባታም በጣም ወደ መሬት ብዙ የመሰረት ስራ ስለማይፈልጉ በጣም በአጭር ጊዜ ውስጥ ከመሬት ውስጥ ያለውን ስራ ጨርሰን ወደ ሱፐርስትራክቸር ወይም ከመሬት በላይ ያሉ ግንባታዎች ላይ ለመድረስ በጣም በአጭሩ ለመስራት ይሆናሉ። ከዛም በላይ ያሉት ስራዎች በጣም መጠነኛ ቁመት ስላላቸው ለስራ በጣም ተመራጭና ቶሎ አልቀውም ለደንበኞች በቀላሉ ሊተላለፉ የሚችሉ ይሆናሉ። እነኚህ ተገንብተውን ካለቁ በኋላ የህንፃው ነዋሪዎች አነስተኛ በመሆናቸው ወደፊት ለሚኖራቸው የጋራ መገልገያ ስራ ህንፃውን በጋራ ለማስተዳደር በጣም አመችና ቀልጣፋ ሁኔታ ይፈጥራሉ። እነኚህ ትንንሽ ፕሮጀክቶች በየቦታው ቢሆኑም ኦፕሬሽኑን ለመምራት በጣም ጥሩ የሆነ የስራ አፈጻጸም ይሰጡልናል። በገበያው ላይ እየተፈጠረ ያለው ኮምፕሌክሲቲ ፕሮጀክቶችን በጣም በአጭር ጊዜ መጨረስ የምንችልበትን ዘዴ ካልቀየስን በስተቀር የፕሮጀክቶቹ ታይም ሲለጠጥ ተያይዞ የሚመጣው ሪስክ አለ። ይህ አደጋ ደግሞ ድርጅቱንም ደንበኞቻችንም አፌክት የሚያደርግ ነው። በተለይም የደንበኞችን ሳቲስፋክሽን በጣም የሚጎዳ ነገር ስለሆነ በአጭር ጊዜና በፍጥነት ሊያልቁ የሚችሉ ፕሮጀክቶች እንዲሆኑ አድርገን ነው አሁንም አዲሱን የቢዝነስ ሞዴል እየቀረጽን ያለ ነው። ስለዚህ እነዚህ ፕሮጀክቶች ፍሊንትስቶን እስካሁን ካከናወናቸው የፕሮጀክት ስፋቶች አንጻር በጣም አነስተኛ ስለሚሆኑ አፈጻጸም ላይ ምንም ችግር የሚገጥመን ይኖራል ብለን አንገምትም። ስለዚህ ከመጀመሪያውም ደንበኞችን አደራጅተን ስለምንጀምር ያው የፕሮጀክቱን የገቢ ምንጭ ኦልሬዲ አረጋግጠን ስለምንጀምር አፈጻጸማችን ላይ የሚለው ነገር ደግሞ እስካሁን ካለን ተሞክሮ ጋር
ተዳምሮ ጥሩ ነገር እንደምንሰራ ወይ ደግሞ እንደሚሳካለን የሚያሳይ ነገር ነው ያለው። ስለዚህ አዳዲሶቹ ቢዝነስ ሞዴሎች የምንሰራቸው ሳይቶች በእጃችን ከያዝናቸው እስካሁን ሰርተን ካስረከብናቸው በኮምፕሌክሲቲም በስፋትም አንፃር አነስተኛ ስለሚሆኑ ለመፈጸም የምንቸገርባቸው እንደማይሆኑ አሁን ኮሚቴዎቹ የምናስገባቸው አሁን ኮሚቴ ፈራሚ አድርገን ጆይንት አካውንት ላይ ያስገባን የተወሰነ እኛ ያስኬድ ነው ፕሮጀክት ላይ ነው። ከዚህ በኋላ ግን ፕሮጀክቱ ገና ሲጀምር ማህበር አቋቁመን ያንን ማህበር ህጋዊ የሆነ ማህበር ይዘው ማህበሩ ነው ፈራሚ ራሱ የሚመድብልን ማህበሩ ነው ፈራሚ የሚመድብልን እና ስለዚህ የበለጠ አሁን ከወሰድነው ልምድ ተነስተን የበለጠ የተሻለ አፈጻጸም በማድረግ የበለጠም ድርጅቱ ደንበኞቻችንን ተጠቃሚ የሚሆኑበት መንገድ ነው አሁን እያሰብን ያለን። እንደ ስትራቴጂ ያሰብነው አሁን አዳዲሶቹ ፕሮጀክቶች እስካሁን ያሉን ሳይቶች በጣም ሰፋፊ ከ1000 በላይ ከስተመር ያላቸው አሁን ደግሞ ከከተማውም እድገት ጋር አብረው የሚሄዱ ፕሮጀክቶች አዲስ ሀሳብ ነው ይዘን የመጣ ነው። በዚህ ሀሳብ ውስጥ የደንበኛውም ሳይዝ ከ15 እስከ 20 የሚሆን ብቻ ስለሆነ አንደኛ በቅርበት ደንበኞችን በስም በአካል በመልክ የምታውቅበት እድል አለ። ሁለተኛ እነኚህን ኮሚቴዎችም ቶሎ መርጦ ወደ ስራ ለመግባት በጣም ቀላል ይሆንልናል። ስለዚህ ልምዱም ስላለን ጆይንት አካውንትን ማስተዳደር ደግሞ የተሻለ ደግሞ አነስ ያለ ስኳድ አግኝተን ስንሰራ ይሄኛውን የበለጠ ፕሮጀክቶቻችንን ያቀላጥፋል ብለን ነው አሁን በተጨማሪ የያዝነው ሀሳብ። ፍሊንስቶን ዛላ